አሁን ስትኖሩ ማለት ነው። ሌላ የእምነት ድርጅቶች እየመጡ እንዳያሳስቷችሁ ነው። መጀመሪያ ቆይ ሊሰብክ ሲፈልግ መጀመሪያ የወደቀ መሆኑን ነው ማረጋገጥ። ጾም አለ አልጾም ጋኔን ወድቋል ወደቀ እኮ ጌታ እኮ እንዲህ ብሎ ነው የተናገረ። እንዲህ ብሎ ነው የተናገረ። በደንብ ስሙ መምለክ እንዲህ አለ በመጨረሻው ሰዓት አለ ወዘሂ ሀሎ ውስተናይ እይረር ታይተ ከሰገነት ላይ ያለ አለ በመጨረሻው ዘመን ኃጢአት ይበዛል አለ። ምን እናድርግ ብለናል። በዚያን ጊዜ በሰገነት ላይ ያለ ሰው አይውረድ። ከጸሎት ሰገነት፣ ከጾም ሰገነት፣ ከንጽህና ሰገነት፣ ከአንድነት ሰገነት ወርዶ ዘረኛ የሆነ ከንጽህና ወርዶ ዘማዊ የሆነ ትዳሩን በትኖ አውደልዳይ የሆነ ከቁርባን ወርዶ ጫት የሚቀው ጋኔን ነው። እንዲህ ያለውን ጋኔን አትስሙት። ቀድሞ የወደቀን ሰው እሱ ወድቆ ሳይነሳ እኛን ሊያነሳን ይችላል። ስለዚህ ውዳቂ እንዳይመራን እግዚአብሔር ይጠብቀ። ዳቂ ምን አላችሁ? አቤት ጋኔን እንዳይመራን እግዚአብሔር ይጠብቀ። አንዱ እሱ ነው። ስለዚህ ሰዎች ጋኔን ከሆኑ ወድቀዋል ብሎ መወሰን ነው። ጋኔንን እምቢ በሉት። ሩቅ ከክርስቶስ ከክርስትና የተቆራቆተ ልጅነቱ የተለየው ሀብተ መንፈስ ቅዱስ የተለየው ቀሊል ልብ ያለው ችኩል የሆነ የሚጎመጅ የሚስገበገብ ክፉ የሆነ የተራቆተ ነው። ጸጋ እግዚአብሔር በአፉ በአንደበቱ በሰውነቱ የሌለበት ቅባ መንፈስ ቅዱስ ያላደረበት እንዲህ ያለውን እምቢ በሉት ብሎ ይነገራል። ጋኔንን እምቢ በሉት። እሺ ከላይ ይጀምር። ጋኔንን እምቢ በሉት። ኧረ በሉ ጎበዝ። አቤት ጋኔንን መቼ እምቢ ብለን መቼ እምቢ ማለት እንደሚገባ አንድ ሁለት ሶስት ብዬ ትንሽ ልጠቁማችሁ። ጋኔን መቼ እምቢ እንደምለው ታውቃላችሁ? እግዚአብሔር የለም ሲል። እስቲ እግዚአብሔር የለም ብዙ እሱ እናላችሁኝ። እግዚአብሔር የለም ሲል ምን እንበለው? እምቢ በሉ እንጂ። ቅዱሳን መላእክትን ምንድን ነው ያላቸው? ፈጣሪ የለም እኔ ፈጣሪያችሁ ነኝ አለ። እነ ቅዱስ ገብርኤል እምቢ ያሉ፣ እሺ ያሉት ወደቁ። በዚህ ሰዓት እግዚአብሔር የለም የሚል በልቡናችሁ ይዘራል። እውነት ሃይማኖታችን ትክክል ከሆነ ይሄ ሁሉ መከራ ሲደርስ የት ሄዶ ነው ያስብልባቸዋል። አባታችን የአቡነ ተክለ ሃይማኖት አባት ቅዱስ ጸጋ ዘአብ ሞተ ለሚ መጥቶ ሲማርከው እየሮጠ ወታደሮች ሲያባረሩት ባህር ውስጥ ገባ። ኋላ ቅዱስ ሚካኤል ሄደና ባህር ውስጥ እቅፍ አደረገው። ቅዱስ ሚካኤል እውነት ካለ እስካሁን የት ሄደህ ነው አለ። ባልኖርማ እኮ ጠፍተህ ነበረ። ስላለው እኮ ነው የኖርከው አሁን ራሱ እና ከውስጥ እንድትገባ ደግሞ ያደረግኩህ አለ። ከውስጥ እንድትገባ ያደረግኩ እዳሪ ከውጭማ ባድ ኑሮ አይደነቅም ነበር። ከገብተህ ሳላሰጥም ስቀር ግን እንዴት ያለ ወዳጅ ያለው ተብሎ እንዲደነቅ ነው። ፍቅሬም እንዲደነቅ ኃይሌም እንዲደነቅ ነው ብሎ ተናገረ። ስለዚህ ተመልከቱ፣ እግዚአብሔር የለም ማስባል ትቶይ ነው ማስባል የሰይጣን አንዱ ተንኮሉ ስለሆነ እምቢ በሉት። እግዚአብሔር አለ። መከራ በጣም ሲበዛ እግዚአብሔር የለም ያስብላል። እንዲህ ያለ ህሊና ሲነሳባችሁ መከራው ስለሚጠቅመኝ ነው እንጂ እግዚአብሔር አለ ብላችሁ መመለስ ይጠበቅባችኋል። ለዚህ ነው እግዚአብሔርን እምቢ በሉት ያልኳችሁ። የመጀመሪያው እግዚአብሔርን ካላየው አላምንም፣ ካለ ልየው ማስባል። በደንብ ስሙኝማ። እግዚአብሔር ቀና ቢል በላይ ምንም የለም፣ ዘወር ቢል የለም፣ ወደታች ቢል የለም። አይ እንግዲያስ የለም ማለት ቀና ቢል የለም በሉ፣ ዝቅ ቢል የለም። ከዚያ ምን አለ? እግዚአብሔር የለም ብሎ ተናገረ። አሁንም ስታዩት ዙሪያው ገደል ሲሆናችሁ እግዚአብሔር የለም ያስብላል። ከቤተ ክህነትም ስትመጡ ችግር፣ ከቤተ መንግስት ስንሄድ ችግር፣ ከመነኮሳቱም ስትመጡ ችግር፣ ከነ ቄሴም ስንሄድ ችግር፣ ከዲያቆኑም ስንሄድ ችግር። የትም የት ልግባ በሚባልበት ሰዓት እግዚአብሔር እንዲሁ ካለማ እነገሬን ጠርጎ ጥሏል፣ እነገሬን ጠብቆ ቢፈርድ ምን አለ የሚያሰኝ ጊዜ ስለሆነ በዚህ ጊዜ እንዳንፈተን ሄድ ውዳቂ እርኩስ የረከስክ የወደቅ እግዚአብሔር አለ ስላለ ነው በሰላም ያደርኩት ስላለ ነው ይፈጥ እኔ ራሴን አምጥቻለሁ እንዴ? እኔ ራሴን አልፈጠርኩት፣ ለራሴ አይን አልሰጠው፣ ጆሮ አልሰጠውት፣ እግር አላበጀውለት፣ አላምቦለቦልኩት፣ ራሴን እንደ እንጨት አልጠረብኩት፣ እንደ ጭቃ አላምቦለቦልኩት። ማን አመጣኝ እንግዲያ? እግዚአብሔርማ አለ እንጂ ብሎ በክፉ ቀን እግዚአብሔር አለ ማለት በጣም ምርኩዝ ነው። እግዚአብሔር የለም ሲሉት ይሰወራል፣ አለ ሲሉት ይገለጣል።
አለ ማለት የመጀመሪያው አንዱ ማስረጃ እሱ ነው። መከራ በመጣ ሰዓት እግዚአብሔር የለም ስለሚል ሕሊና በዚህ ሰዓት እግዚአብሔር አለ ማለት ሰይጣንን እምቢ ማለት ነው ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስላልታየ እግዚአብሔር የለም አይባልም። እግዚአብሔርን ካላየው አላምንም ማለት ጋኔንነት ነው። እግዚአብሔርን ስላላየው ጋኔን የለም ማለት። በዚህ ሰሞንም ታቦቱ እውነት እስኪ ትክክል ከሆነ እስኪ ታምር ያድርግ፣ እስቲ ቤተክርስቲያን የሚያቃጥሉትን ይቅሰፋቸው፣ እስቲ ክርስቲያን የሚያርዱትን ያጥፋቸው የምትል ከሆነ አንተ ጋኔን ነህ ማለት ነው። ጋኔን እግዚአብሔርን ካላየሁት አላምንም እንዳለ ታምር ካላየው አላምንም የሚል ትውልድ እሱ ጋኔን ነው ማለት ነው። እግዚአብሔር ታምር እንዲያደርግላችሁ ፈጽሞ በህልም እንድታዩት አትፈልጉ። እግዚአብሔር አለ የምንለውም ቀጥሎ ደግሞ አመጣዋለሁ የምንፈልገውን ነገር ሲያሳካልን መሆን የለበትም። የምንፈልገውን ነገር ሲያሳጣንም እግዚአብሔር አለ። መሰወሩም ለጥቅማችን ነው፣ መገለጡም ለጥቅማችን ነው። ዝምታውም ጥቅማችን ነው፣ ንግግሩም ጥቅማችን ነው። እግዚአብሔር አለ። ባይናገርም እግዚአብሔር ተናግሯል። ዝም ቢልም ዝም ተናግሯል። ቢሰጥም ሰጥቷል፣ ባይሰጥም ሰጥቷል። ያረምም ተመልከቱ አይደል ያለ ከመዘይ ሰምም ይጎነዲ ከመዘይሁ አይደል። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል ይላል እግዚአብሔር። እንደዛ ስለምን መዘግየቱ ሰልችቶን እንዳንወጣ እግዚአብሔር ስላላየ ነው የለም አይባልም። እግዚአብሔር ሳይታይ ይኖራል። እግዚአብሔር ተመልከቱ ስንወደው እንጂ ሲወደን ማየት የለብንም እኮ። እግዚአብሔር ነገ ማክሰኞ ነው አይደል? ሰኞ ነው። በማክሰኞ ምስጋና ላይ ካህኑ ሊጦን ላይ ትሬኢ ወይታስተርኢ ይልና መሐሪ ነጽር ወተመየጠን ይለዋል። ትሬኢ ወይታስተርኢ ትታያለህ ትይለን ትሬኢ ታያለህ፣ ግን ስታይ አትታይም። ትሬኢ ትጠብቃለህ፣ ወይታስተርኢ ስትጠብቅ ግን አትታይም ይላል። ትጠብቃለህ ስትጠብቅ ግን አትታይም። ሰዎች ስለዚህ ስትጠብቃቸው ስለማያዩ የለም ይሉሃል። ታየናለህ አለ። ተመልከቱ ስታይ ስለማትታይ ግን የሌለህ መስሎን ኃጢአት እንሰራለን። እግዚአብሔር የሌለ ያስመስለናል። እሱ ስለዚህ እየጠበቀን የማይጠብቀን፣ እያበላን የማያበላን፣ እያኖረን ያላኖረን፣ እየጠቀመን ያልጠቀመን፣ እየሰጠን ያልሰጠን ማስመሰል የሰይጣን አንዱ ተንኮሉ ስለሆነ እንዲህ ያለ ሕሊና ሲያመጣ ሰይጣንን እምቢ በሉት፣ እግዚአብሔርን እሺ በሉት። ጌታዬ ሳላይህ የፈጠርከኝ፣ ሳላይህ የምትጠብቀኝ፣ ሳላይህ የምታኖረኝ፣ ሳልወድህ የወደድከኝ፣ ሳልመርጥህ የመረጥከኝ ብላችሁ ውደዱት፣ እሺ በሉት ማለት እሱ ነው። እንዲህ ብለን ለሐሳቡ እንድንታዘዝ እግዚአብሔር ይርዳል። ሁለተኛ ሰይጣንን እምቢ በሉት አይደለም ጋኔን። ሁለተኛ ደግሞ ምን ያደርጋል መሰላችሁ? ያለንን ብዙ ነገር ሰውሮ የሌለንን አንድ ነገር ያሳያል። ይህ የሰይጣን በጣም ኃይለኛ ተንኮሉ ነው። እስኪ በሉ ምዕመናን አይዟችሁ፣ ያለንን በሉ ብዙ ነገር ሰውሮ የሌለንን አንድ ነገር ያሳያል። በዚያ ያማረናል። ለምሳሌ የገነቷን ብቻ ማንሳት ጥሩ ነው። ለአዳም የብርሃን ልብስ አለው፣ የሕይወት ምግብ አለው፣ የብርሃን ሀገር አለው፣ ማር፣ ወተት፣ ወይን፣ ዘይት የሚያፈሱ 4 ወንዞች አሉ። የመላእክት ዝምድና አለው። የገነት እጽዋት በሙሉ የእሱ ናቸው። አንድ እንጨት ግን በለስ ነበረች። ያለውን ብዙ ነገር ሳያሳየው የሌለውን አንድ እንጨት አሳየው። ተስፋ የሚያስቆርጠን እንደዚያ ነው። በጣም ብዙ ነገር ሞልቶናል። እውነቴን ነው የምነግራችሁ ምዕመናን፣ ልሸነግላችሁ ወይም ደግሞ ደስ ብሏችሁ እንድትሄዱ የሚያደክም ማጽናኛ ለመስጠት በጣም ብዙ ነገር ነው ያለ። ቅዱስ ዮሐንስ አፈወርቅ በዚህ ዓለም 2 አይነት ሰዎች አሉ ይላል ፊልጵስዩስን ሲተረጉም። 2 አይነት እያላቸው የሌላቸው የሚመስላቸውና ሳይኖራቸው ያላቸው የሚመስላቸው። እያላቸው የሌላቸው የሚመስላቸው ሰዎች አሉ። ሳይኖራቸው ደግሞ ያላቸው ልብስ አላቸው፣ ከክርስቶስ የተራቆቱ ናቸው። ጫማ አላቸው፣ ከወንጌል የወጡ ናቸው። ቤት አላቸው፣ የሰማይ ቤት የላቸውም። ሽቶ አላቸው፣ ነፍሳቸው ተከረፋለች። ኃይለኞች ናቸው፣ በሰማይ የደከሙ ናቸው። ዘመድ ሞልቷቸዋል፣ ከመላእክት ማህበር የወጡ ናቸው። እናት አላቸው፣ የድንግል ማርያም ፍቅር የላቸውም። አባት እናት አላቸው፣ ከሥላሴ ልጅነት የወጡ ናቸው። መብላ ጣፍጦ ይበላሉ፣ ከሕይወት እንጀራ ከክርስቶስ የተለዩ ናቸው። እነዚህን ሰዎች አልቅሱላቸው። አለን ይመስላቸዋል፣ የላቸውም። ከሰው የባሱ ድሆች ናቸው። ግን እያላቸው የሌላቸው መስሏቸው ተስፋ የቆረጡ ናቸው። ለእነዚህ ያሳዩአቸው ነው የሚለው።
ልብስ የላቸውም። በ40 እና በ80 ቀን ክርስቶስን ለብሰዋል። ምግብ የላቸውም። የሕይወት እንጀራ ክርስቶስን ግን ተመግበዋል። መጠጥ የላቸውም። የሕይወት እንጀራ ክርስቶስን ጠጥተዋል። ሀገር የላቸውም። መንግሥተ ሰማያት ግን አለቻቸው። ቤት የላቸውም። የብርሃን ቤት ግን አላቸው። ተመልከቱ፣ ይሄ ነው። ዘመድ የላቸውም። የማይደክሙ መላእክት ግን ይጠብቋቸዋል። ሰማዕታት በደማቸው ይዋጉላቸዋል። ጋሻ ጦር የላቸውም። መሳሪያ አላደራችሁ፣ በመስቀሉ ግን የሚመክቱ ናቸው። ሞትን የሚያሸንፉበት የወታደር ሰራዊት የላቸውም። በመስቀሉ መክተው ግን ሞትን በሞት ያሸንፋሉ። ክርስቶስን ትንሣኤ አድርገው ይነሳሉ። እነዚህን ሰዎች ኧረ እባካችሁ ሀብታማቸው ብላችሁ ንገሯቸው ይላል። ስለዚህ አንድ ብዙ ነገር ሰጥቶን የእናት አማላጅ ሰጥቶን ስጋውን ደሙን ሰጥቶን ሲያበቃ የሌለንን አንድ ነገር እየመረጥ የምንጨነቅ እንዳንሆን ሰይጣንን እምቢ በሉት። እግዚአብሔር እንግዲያ ካንተ ጋር ከሆነ ይችን አያሟላልህም? እንግዲያ ቤት አይሰጥህም? እንግዲያ ትዳር አይሰጥህም? እንግዲያ እንዲህ አይሰጥህም? እንግዲያ ገንዘብ አይሰጥህም? እንግዲያ ደሞዝ አይሰጥህም? እንግዲያ ጤናህን አይመልስልህም? እንግዲያ እናትህን አይጠብቅልህም እያለ ሲል ተው፣ ያለኝ ብዙ ነው፣ የሌለኝንም የከለከለኝ ስለሚጠቅመኝ ነው እንጂ ስለሚጎዳኝ አይደለም። ያንን ነገር ማጣቴ ስለሚጠቅመኝ ማጣቴንም ቢሆን ጥቅም ያደረገልኝ አምላኬ ይመስገን ብለህ መልስለት። ቅዱስ ዮሐንስ አፈወርቅ ምን ይላል? ተግሳጹ ላይ ሲናገር አንተ ሰው ገንዘብ ቢሰጥህ ኑሮ የባስ ከድፉ ግን ሆነ ሰው ተበድልበት ስለነበረ አቅምህን አውቆ ነውና ገንዘብ ያልሰጠህ፣ የማላውቅበትን ገንዘብ ያልሰጠኸኝ ፈጣሪ የተመስገን በል ይላል። የማላውቅበትን እንኳን አልሰጠኸኝ፣ የማላውቅበትን ስልጣን ሰጠኸኝ፣ ድሃ በድዬ ፍርድ አጉድዬ ከመንግስት ከመወጣ እንኳን አልሾምከኝ በል፣ እንኳን ሀብት አልሰጠኸኝ በል፣ እንኳን እንዲህ አለ እንኳን እውቀት አልሰጠኸኝ፣ ሰው ከፍ ዝቅ አድርጌ የምንቅበት እውቀት እንኳን አልሰጠኸኝ። ካንተ የሚለየኝ ነገር ከሆነ ብርሃን እንኳን ቢሆን ይቅርብኝ፣ ጨለማው ይሻለኛል። አረጋዊ መንፈሳዊ ምን አለ? እኔ ከምፈልገው ጣፋጭ አንተ የምትሰጠኝ መራራ ይሻለኛል አለ። ስለዚህ እግዚአብሔር የነሳን ነገር ሁሉ ለመልካም መሆኑን አውቀን ወዳለን የእግዚአብሔር ሰዎች ማለዳ ተነስታችሁ ያላችሁን ብዙ ነገር ተመልከቱ። እግዚአብሔር ከጎናችሁ ነው። እመቤታችን አለቻችሁ። ቅዱሳን መላእክት ከበዋችሁ ይውላሉ። ከቤታችን ሌላው ቀርቶ የሚጠብቀን መልአክ ብንበድል እንኳን ራቅ ብሎ ይጠብቀናልና እንጂ ትቶና ሄድ። ማወቅ ቢገባችሁ እሱ ነው። 9 ሰዓት ላይ ሊያድር የሚመጣው መልአክ ሲመጣ ሲጠብቅ የዋለው ሲወጣ ይገናኛሉ። እንዴት ዋለ ይለዋል። አንደበቱ ከሐሰት እጁ ከስርቆት አልወዘነም ይለዋል። ጌታዬ ምነው ይህን ሰው ከምታስጠብቀኝ እንስሳትን ብታስጠብቀኝ ይሻለኝ ነበር ብሎ እያዘነ ራቅ ብሎ ይጠብቀዋል ይላል። ደግ ሰው እንደሆነ እንዴት ዋለ አንተ ይለዋል። አንደበቱ ከእውነት እጁ ከምጽዋት አልወዘነም ይለዋል። ፈጣሪ እድሜውን አርዝምለት፣ የመንግስተ ሰማያት በር ክፈትለት እያለ ደስ እያለው ይጠብቀዋል። ብንበድል እንኳን ርቀው ይጠብቁናል እንጂ አይተውንም እና እልፍ በየማናችን እልፍ በጸጋማችን አለንና ብንወድቅ እንኳን ታጥበብንበት የማይደፈርስ የሕይወት ባህር ክርስቶስ አለንና ደስ ብሏችሁ ኑሩ። እውነቴን ነው የምነግራችሁ።